የዳጣ ታሪክ ክፍል 3። ሰላም ጤና ይስጥልኝ የሮዲ ሁለገብ ቻናል ቤተሰቦች፣ በባለፈው ክፍል ላይ ዳጣ ወደ ዲኤንኤ ምርመራ እንዳቀናች ክፍሉ ተጠናቆ ነበረ። ሆኖም ዛሬ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ትንሽ ላስታውሳችሁ። በመጀመሪያ ዳጣ በልጅነቷ ገና ጨቅላ እያለች የተጣለች ከ18 ዓመት ቆይታ በኋላ ቤተሰቦቿን ያገኘች፣ ሆኖም በቤተሰቦቿ እርግጠኛ ሳትሆን ዲኤንኤ ምርመራ ሳታደርግ አባትየው ግን ልጄ ነሽ ብሎ በቤት ውስጥ አቶ ደረጀ ብላ እየጠራች መኪና ስገባ ግን አባዬ ብላ ስለምትጠራ እችን መኪና በጣም ወዳታለው እያለችም ነበረ። ሆኖም ዲኤንኤ ምርመራ ግን ለማድረግ ትንሽ እንደምቆዩና ነገሮችን ካስተካከለ በኋላ ዲኤንኤ ምርመራ ካደረገም በኋላ ለቤተሰቦቹ እንደሚያሳውቅ ቃል ገብቶላት ነበረ። እንግዲህ ባለፈው ለታ ክፍል 2 እና ክፍል 1 አቅርቤላችሁ ነበረ። ከዚህም በፊትም አቢጊዳ የምትባለው እህትየዋ በጥርጣሬ ውስጥ በመግባት የእሷ ፀጉር መስሏት ዲኤንኤ ምርመራ አድርጓ ነበር። ሆኖም በዛን ሰዓትም ስላልተሳካ አሁን ላይ ግን አቶ ደረጀ ራሱ ወስዶ ዲኤንኤ ምርመራ አደረገላት። የዲኤንኤ ምርመራ ውጤቱም ዛሬ ላይ መጥቷል። ዛሬም እጅግ በጣም ደስ የሚል የምስራች ነው ይዤላችሁ የመጣሁት። እናንተም በትዕግስት ከተከታተላችሁ ታውቁታላችሁ። የዛሬው እንግዲህ ሄደውም ዲኤንኤ ምርመራ ካደረጉ በኋላ የዲኤንኤ ምርመራ ከ3 ቀን በኋላ ይደርሳል። ያንንም የዲኤንኤ ምርመራ ለመፍታት እጅግ እየተጨነቁም ነበረ። ሆኖም ዳጣ በቃ ልጅም ካልሆንኩ እኮ አንተ 2 ልጆች አሉክ፣ እኔም ደግሞ ወደ ነበርኩበት እመለሳለሁ። እኔ ወንድ ልጅ እንደዚህ ሲያዝን ደስ አይለኝምና አሁን አትዘን በማለትም እያጽናናችው፣ ለራሷም ልቧ ተሰብሮ ለመክፈትም እጅግ እየፈሩ ነበረ። በብዙ ሰዓት ከቆዩ በኋላ በቃ ቁርጡን ማወቅ አለብኝ በማለት ወረቀቱን ትከፍተዋለች። ከፍታም በጎዳና ላይ ስላደገች ማንበብም መጻፍም ስለማትችል ለአባቷ ትሰጠዋለች። አባትየውም ቶሎ ብሎ ሲያነበው ዲኤንኤ ምርመራ አባቷ እንደሆነ የሚያረጋግጥ ነበር። ሆኖም ያንን እንዳየ እሱም በእንባ ይሞላና በማልቀስ አንገቱን ደፍቶ በመኪና ላይ እጅግ ያለቅሳል። እሷም ዲኤንኤው ተቃራኒ መስሏት አይዞ በቃ አትዘን፣ ልጆች ያሉ እኔ ራሱ አለው አይደል እንዴ፣ በቃ አታቀርቅር፣ አይዞ አባትዬ ብላ እያጽናናችው ልጄ ነሽ ብሎ ከነገራትም በኋላ እጅግ ትጨውና ታቅፈውና የምትሆነው የምትይዘው ነገር ግራ ይገባታል። እሱም እጅግ ይደሰታል። የስንት ጊዜ ህልሜ ተሳካልኝ በማለት በማልቀስ እንባቸውን በመራጨት በመኪና ውስጥ ደስታቸውን ይገልጻሉ። ሆኖም ደስታዋን መቆጣጠር ያልቻለችዋ ከመኪና ውስጥ ወጥታ ግቢ ውስጥ ሁሉ እየዞረች እጅግ እየጮኸችና እየተደሰተች ነበረ። እሱም ከመኪና ውስጥ ወጥቶ እያሸተታት እያቀፋት ያሳለፈችውንም እያሰበች በጎዳና ላይ ውሃ ሲደፋባት ሲያንገላትቷት ምግብ በጎዳናዎቹ ላይ እየበላች ያለችው ሁሉ ፊቷ ላይ እየሄደም ነበረ። አባትየው ይህንን የመሰለ ሀብታምና ልጥጥ ያለ ነው። ግን ሆኖም እሷ ወንድሙ አውጥቶ በመጣሉ 18 ዓመታትን ዝናቡ ፀሐዩ ሲፈራረቅባት አደገች። ሆኖም በዛሬ ቀን
የዲኤንኤው ምርመራ ስለተረጋገጠ እሱም በደስታ በመስከሩ ቤትም በመግባት እጅግ ደስ ብሎኛል በማለት ደስታውን ያከብራል። ሆኖም ማርታም ይሄንን የማታቅ ምንድነው ያስደሰተ በማለትም ሁሉም ተሰብስቦ ብቻ ስለ ደስታው ሳያውቁ ይደሰታሉ፣ ይጨፍራሉ። ሆኖም አሁን ላይም ልጁ እንደሆነች ያሳወቀው ነገር የለም። እሷም ልቧም እየፈራ ለትዳሩም እየሰጋች ትገኛለች። እንግዲህ ይሄ ታሪክ እጅግ አስተማሪ ነው። በብዙ ጊዜ በጎዳና ላይ ልጆቻቸው ካላግባብ ለሚጥሉትና አንድ ሰው ፈቃደኛ ሳይሆን አንድ ወንድም አውጥቶ ለሚጥለው አቶ ደረጀ እንድትጣል በወቅቱ ፈቃደኛ አልነበረም። ሆኖም ወንድምየው ነበር አውጥቶ የጣለው። ሆኖም እግዚአብሔር ትረፊ ያላት ነፍስ ስለነበረች እሷም እንዴትም ሆኖ ስላደገች በዛሬ ቀን ከአባቷ ጋር ልትገናኝ ችላለች። ከብዙ ሰዎች ግን ሕይወታቸውም ላይተርፍ ብርዱንም ላይቆጣጠሩት በተለያየ በሽታም ሊጠቁ የሚበዙ ልጆች ምንኛ ብዙ ናቸው። ሆኖም እሷ ግን ዛሬ ላይ ያን ነገር ሳይደርስባት ህመሙ በሽታ ውስጥ ሳትገባ ከአባቷ ጋር ተገናኝቷለች። ሆኖም ምኑንም ነገር ተቋቁማም ብታሳልፈው ግን የቤተሰብ የእናት የአባትን ናፍቆት ሳታገኝ አድጓለች። አሁንም እናቷ ማን እንደሆነች እስካሁን ድረስ አላወቀችም። ሆኖም አቶ ደረጀ አሁን ለዚችኛዋ ትዳር ሲነግራት ምን ይፈጠር ይሆን? ቀጣይ ክፍል ላይ ነው የምናየው። ከዚህ ላይ ብዙ ነገሮችን የሚያስተምር ትምህርት አዘል ነው። ይህ ታሪክ በብዙዎች ዘንድ የሚገኝ ስለሆነ በተለይ ልጅ የሚጥሉ ልጄ ላይ ምን ይደርሳል ብለው ምንም ነገር ሳይሳቀቁ በስሜታዊ ሆነው ልጆቻቸውን በጎዳና ላይ ለሚጥሉት እግዚአብሔር ትረፊ ያላት ነፍስ በምንም አይነት ጎዳና ውስጥም ቢሆን መቆየቷ አይቀርም። ቆይቶ ግን ጸጸቱን ስለማይችሉት ልጆቻቸውን ባይጥሉ እጅግ የተመረጠ ነው። ሆኖም ከሚጥሉ ለማሳደግ ቢሰጡ የተመረጠ ነው። እንግዲህ ዳጣን ብዙዎቻችን እናውቃታለን። በምሳሌ ድራማ ላይ በምን እንደመጣች ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አደርጋለሁ። ቤተሰቦቿን ካገኘች በኋላ ነበረ ክፍሉ ለሁለት በዳጣና በምሳሌ ላይ ትተውናለች። ሆኖም ይሄ ነገር እጅግ የሚያስተምር ስለሆነም ላቀርብላችሁ ወደድኩኝ። እናንተም ደግሞ በትዕግስትም እየተከታተላችሁና ሼር እያደረጋችሁ ስለሆነ እጅግ ከልብ እያመሰገንኩኝ እንግዲህ ከዚህ ክፍል ምን እንደተማራችሁ ብትገልጹልኝ ደስ ይለኛል። እኔ በጣም ከዚህ ክፍል ላይ ብዙ ልጆች እንግዲህ ጎዳና ላይ ታያላችሁ። የ5 ዓመት የ6 ዓመት በቃ ብዙ አካለ ጉዳተኛ ሆኖም ደግሞ እነሱም ተጥለው ወልደው ብዙ እንግልት ውስጥ ያሉ ልጆች እነኚህ ማለት እንግዲህ እነሱ እንፈጠር ብለው አይደለም የሚፈጠሩትና የሚፈጥራቸው በወላጅ ነው። ስለዚህ ያ ሰው ለዛች ለአንድ ቀን ስሜት ብሎ ግን የልጅን ሕይወት ማጥፋት፣ ልጅን በዚች በምድር ላይ ማሰቃየት እና እሷ ከብዙዎቹ እንደተረፈች ነው። ብዙዎቹ ጠጪዎች፣ ብዙዎቹ ዱርዬዎች፣ ብዙዎቹ ሞተው አለና ብዙ ጊዜ ልጆች የሚጥሉ ሰዎች ድራማ ቢከታተሉና ያንን ነገር ቢማሩበት አሪፍ ነው። በጣም አሪፍ ነው። ለምን እንዴት እንደሚሰማ ራሳቸውን መቆጣጠር ራሱ አይችሉም። ሲያዩት ምን ያህል መከራ እንዳለው፣ ምን ያህል መረገጥ እንዳለ፣ ውሃ እየተደፋባቸው፣ ቆሻሻ ውሃ እየተደፋባቸው እየተመነጫጨቁ የሚያርጉ ልጆች አሉና ከዚህ ድራማዎች ላይ ብዙ እንማራለን እላችኋለሁ። እንግዲህ ቀጣዩን ደግሞ ይዤላችሁ እመጣለሁኝ ማለት ነው። እናንተም ሼር አድርጎ አበረታቱ ማለት ነው።
ሌላም እጅግ አስተማሪ የምላቸውን ነገሮች የማመጣላችሁና የማቀርብላችሁ ይሆናል ማለት ነው። ጠቃሚ ነው የምላቸው ነገር ስለሚቀርቡ ወደዚህ ቤት ሰብስክራይብ አድርጉ በማለት በትህትና ጠይቃችኋለሁ። ቪዲዮንም በትዕግስት ተከታተሉና እስቲ ደግሞ ገጠመኝ ካላችሁ ገጠመኛችሁንም ኮሜንት ላይ አስፍሩና እንጫወታለን፣ እናወራለን ማለት ነው። የእኛንም ገጠመኝ ደግሞ የምነግራችሁ ይሆናል ማለት ነው። እንግዲህ በተለያየ ጊዜ ማለት ነው። ያው በዛሬ ከሆነ ቪዲዮ ሲረዝምባችሁ እናንተም ደግሞ ትዕግስት አይኖራችሁም ማለት ነው። ያው ትዕግስት አስፈላጊ ነው። እንግዲህ ትዕግስት ያለው ሰው አንዳንድ ቁጥር ይጻፍልኝ፣ ትዕግስት የሌለው ደግሞ ሁለት ቁጥር ይጻፍልኝ ማለት ነው። እና ሌላ ምን ልላችሁ ነው መሰላችሁ? እንግዲህ ዛሬ ላይ እጅግ ደስ ብሎኛል። ያው ዳጣ እውነተኛ አባቷን ስላወቀች ደስ ብሎኛል። በነገራችን ላይ ድራማም ቢሆን በጣም ደስ ይላል ማለት ነው። እንዴት መሰላችሁ? እንግዲህ መኪና ውስጥ ስትገባ አባዬ ብላ ትጠራዋለች። ቤት ስትገባ ደረጀ ብላ ነበር የምትጠራው። አሁን በቃ በኮንፊደንስ አባዬ አባቴ ብላ ትጠራ። ህልሟ ስለተሳካላት በጣም ደስ ብሎኝ ነበረ። እናንተንም ደስ እንዳላችሁ አምናለሁኝ ማለት ነው። እና እስከዚህንም ሰዓት ደግሞ በትዕግስት ስለተከታተላችሁኝ እጅግ ከልብ እያመሰገንኩኝ እንግዲህ በድጋሚ በሌላ ቪዲዮ ጠቃሚ በሆነ ቪዲዮ እና ደስ በሚል ቪዲዮ ወይም ደግሞ ያው እንደ እግዚአብሔር ፍቃድ እንገናኛለን ማለት ነው። መልካም ቆይታ ይሁንላችሁ። ባይ ባይ። እንዳትረሱ የላይኳን ነገር ፈጣሪ አምላክ በያለንበት አካባቢ ያለንበት ሀገር ላይ ይጠብቀን እያልኩ በዚህ ልሰናበታችሁ ነው። ቻው።